እኔ እኮ የብሬስ ያሰራሁት በዳኒ ምክንያቱ ታውቃለህ። ኩቻ እንዴ? ሮስት አድርጊያት ነው ጦልቦኝ። ምን ጥርስሽ እንደዚህ ድሮም እንዲህ አልነበረም እንዴ ብያ? አይ ፍንጭት ነበረና በበረዶ አፍሽ ውስጥ አድርገሽ እንትን ያልሽበት ሲበርዳችሁ ይጠጋጋሉ ጥርሶችሽ ብያት። የምር ደንግጬ በሁለተኛው ቀን የእጄ ጥርሴን አሰራው ከፍዬ ያው እንደ ሌሎች በማስታወቂያ ዳጊ ወርተን በቃ ሀሜት ሆነ ሰራችሁ አለ። ሰማ እንዴ? አኩች አያ አረደ ቢኒና አኩች እያሙ ነበረ። ቢኒ የትኛው? ይሄኛው ቢኒ ነው። እኔ እንዴ ሳኮ እንጂ ተናገርኩ ወይ? አኩ ዳጊ አዳምጣ ሀሜት ሆነ ሰራችሁ አለ። በላለች አዳምጣ ዳጊ ዝርዘራውን ሀሜት ሆነ ሰራችሁ በቃ አለ። ቡና ጠጡ ለምናችሁ ነግሮት ነው። ግን ቆይ በሰፊ ፊት ባበደ ማማ ምናምን ዘርፍ ብዬ አዘጋጃለሁ። አኩሪ ነገ ልቀቀው፣ ዝም ብለህ እባክህ በቃ ይወረካል። ማርያም ልቀቀው እና እስኪሆኑ ስራው በሰፊ ፊት ዘርፍ ያህኑ እየመሩ ያሉት አብቻ ማለት ደብሮ ታፕ ሼር አድርጉ ጋይስ። ታፕ ስክሪን ጋይስ ሌትስ ጎ ጋይስ። የወንዶች ባልትና ቴንክ ዩ ብሩኬ። አይ እንትና ፓጊ ግን በምን ዘርፍ ነው ይችላል? ፓገል ያምጂ ብሩኬ ሰላም ገብቷል እንዴ? ከናለ ታፕ ሼር ወይ ባቲ ዘርፍ ነች ፓገል። ቆይ የተገናኘ ነገር አለው እንዴ? እንትን ጋር ማሳጅ ቤት ጋር ቤቱ አይደል እንደዛ ዲናይ አበዛለች እንዴ? ወደዛ ወደ 22 እንዴ እዛ አቀባበል ሐውልት ሰርቶላታል። በምላስ ዘርፍ ቢገባ እሱ አሪፍ ነበር። በጣም ተደጋጋሚ ስለሚሄድ ማለት ነው። ቢኒ ከባንክ ጋር ገናኝተውበታል። አረ እና እዛው ቺቺን ያለ ለምን ሐውልት አይቆምለትም? አላት እኮ አላት እንዴ? እኛ ስላልሄድኩ ነው ያላየሁት። ስማ እዚህ ጋር ምን ቢል ጥሩ ነው? አንድ ከባድ ወዳጃችን ነው ዳኒ በባላታዛር ዘርፍ እየመራ ነው። ባላታዛር ኧረ እኔ ባለትዳር ነኝ። አኩቻ ተው እንደዚህ አይነት ነገር አትበል። ባለትዳር ነኝ ተው። ምን አልኩኝ? እኔ የተጻፈ ነበብኩ እንጂ አወራሁ። ኪንጎ ፈጥር የሆነው ነኝ። ታፕ ስክሪን ጋይስ ሌትስ ጎ። ሼር አድርጉ ጋይስ። ምንድነው ፈዘናል ዛሬ? እና ደግሞ ዛሬ የተጣላች ነው ይሄና ፊልም አክተሯ ፀጉሯንም ታስይዘው የወንዶች ላይ ለምን አስገባችሁኝ ብላ ጸብ ውስጥ ነች። ባሉ ከሁላ ስልኩን ስጠኝ ብሎ ጆሮ ላይ ነው የዘጋው። ከእኛ ጋር አረጓትም አላመነበትም ገና እንዴ አኩ የኔ እኮ 197,000 ላይ ካሉት ስሸለም እያለቀስኩ ምናምን የባለፈው ነው። በቃ በሚለው እሱ እንትና ዛሬ እኮ እሱን አሁን ቀጣይ ነገ የምሰራው እሱ ነው። 2 ዓመት በተከታታይ እንትን ተብሏል። በነገራችን አሁን ላይ ደግሞ ወንድም የዛን ቀን ስለሚመጡት አኩ ዳንዬ የዛን ቀን ስትሸለም እኔ በሰዓቱ የቀረስኩትና እንበይ እየወረደ ነበረ። ወንድም ደስ ነው ያለኝ። ወይ አገጭ ጋር ግን አይደርስም። ፊት ሰፊ ስለሆነ እዛው ይደርቃል። እዚህ ጋር ወይኔ ቴንክ ዩ ማይ ፈርስት ጊፍተር ዛሬ አንተ ነህ። ቴንክ ዩ ሶ ማች። ወይኔ ወይስ ድምፁ አናባራ ተመሰጣጥራችሁ ልታባሩኝ ካልሆነ በስተቀር እኔ በእርዳታ ዘርፍ ግን አሁን አኩቻ መግባት ነበረበት። ቪዲዮ ሲሰራ ይቻሉ ፓገልም 2 ቪዲዮ ሰርቷል። የእርዳታ ቪዲዮ ፓገል አኩቻ ደግሞ ያኔ እዚህ ሌሊት ይዛችሁ አድረ ጠዋት ላክስ ተገናኝተን ነበር 11 ሰዓት ላይ ትዝ ይላል። ያኔ እና ይኸውልህ እንትን እየተባለ ሌሊት ይዛችሁ አድረ
እሺ ማርያም ነገ እኮ አደርጋለሁ። እሺ ሰላም ነው። እንዴት ነው ውድዬ? ሮስ እኛ ቢያንስ ማህበራዊ ግዴታችንን እንወጣለን። በተወሰነ ጊዜም ቢሆን ሲያስፈልግ ምናምን እንወጣለን። አንተ ማህበረሰቡን ራስን ካጠፋ ነው አንተ ማህበራዊ ግዴታን ትወጣ የሚባለው። ሁሌ ማህበረሰቡን ትሰድባለህ። አንዳንዴ እንኳን ዝቅ ብለህ አንድ በጎ ስራ ስትሰራ ይሆናልና 4 ዓመት ገብታ አካውንት ነው እዮባዬ እንዴት አደረግኝ ወንድሜ? እዩ ባክ አድርገዋለሁ ብሮዬ አለሁልሽ። ቢኒ ማህበራዊ ግዴታ የሚዲያ ሰው ማህበራዊ ግዴታ የሚባል ነገር አለ። ኤክስፓየርድ ያደረገ ማንጎ ጁስ ነው የምትመስለው። አትፍጠር። እኔ ወጣቱን አንድንሆን ካቴድራል ሂጅ አኩች ያለውን ነገር አይተሃል አይደል? እሺ አንተ ሌላው ቢቀር ማለት ነው እንዳብጥ የ3 ቢነደው አይደል? ሌላውን ተው። እሺ ዳኒ ሌላውን ተው። እንዳብጥ የ3 ጁስ እንኳን ይዘህ ሄደህ መጠየቅ ያቅታል ባለህ ነገር። አብጤ ለምንድን ነው አንተ ነው ያለው? እጥሩ ስራ እንዳልገባው ቴንክ ዩ ካሪቲ እኮ ዘርፍ የለም እኮ ካታጎሪ ግማሹን ቀምሰሃል ተብሎ እኮ ነው። ሶስተኛዋን ጁስ ቀምሰሃል ተብሎ እዚህ ፓርት ላይ አልነበርኩም እኔ አሉ ዲና ካንዳንድ ፈንጁስ ነው የገባችው። መልካም ስራ የሰራ ሰው የሚገፋው ለምንድን ነው? እዚህ ሀገር ኖ ቢን አይ የምር አበጤ 3 ጁስ እንትን ብሏል። ምን መሰለህ ሰው ያቀሙን ሲያደርግ ደስ ይላል የምር ማለት ነው። እዚህ ጋር ግን እጭ ውስጥ ያልገባው ለዛ ነው በቃ አላቃል። ሁለት ከግማሽ ነበር ቀምሶታል። አንደኛው ነው የምር እኮ አላየሁም። ተከፍቶ ነበርኩ። አረ ምን ይሉዳል? አረ ጃኬቱን አውልቂው አብጤ ካገኘ ይሰጥሻል ወስዷል አሉኝ። ሰማ ዳኒ አንደኛው ምን እንዳለ ታውቃለህ? አኩቻ ዛሬ የረጋ ዘይት ይመስላል። አቅልጠው በለው ለምንድን ነው የረጋ ዘይት? ሀያት ምናምን የሚባለው የድሮ ነው እንዴ? በፈነክተው ማርሽ ሙዝ ነው የሚመስለው። ታብታብ ያረጋችሁ። ኧረ ታባርኩት ጋይስ፣ ታባርኩት ጋይስ። ሌትስ ጎ ታብታብ ይደረግ። አኩቻ ኑቡና ጠጡ ዘረፍ ቢኖር የኮምፕሌክስ ሳም ዘርፍ ቢኖር ትበላለህ። አኩቻ ኮምፕሌክስ ሳም ነው። ምን አልኩህ ነው የምታመጣው? ቆይ እኔ ኬት ነው የምታመጣው? እኔ የቺቺን ያወሬን ኬት ነው የምታመጣው? ኮምፕሌክስ ምናምን ደስታ ታፕ ያደርጋችሁ ደስ አውጣው ቢኒ ስማ ዳኒ የሙሙ ዘርፍ ቢኖር ትበላው ነበር በፊት ብቻ ነው። አንጋ ያሱ የሙሙ ዘርፍ ቢኖር አኩቻ አስባል ያሃ ጠቅላዩ ነው የሚበሉት መኪናው ቢኖር ትራክ ነው የሚደርሳቸው። አረ ገርቻኩም ደከመኝ። አንተ ገና ሳንጀምር በሳ አረ ከየት ነው የሚመጣላችሁ እነዚህ ሰዎች? ወዴ ቆሰ አቢ አረ ኮሜንት እየተጻፈ ነው። ሌላ ነበር ነው ላምብ ለኔ ነው አንብቢ ችግር የለም። ታብታብ ጋይስ አረ እዚህ ጋር ሰማ ቴሌግራም ላይ ያለ ኢፌክት የተላከ ሙሙሩ ይመስል በልበል ጥፋተ ወራዳ ነው ብለህ የጻፈው ዳኒ ሮስቴው በፌክ አካውንት ጥሩ የሚጽፈው ከች ያሰሄ ነው። አረለ ቢና ዛሬ አንተ አሳቀቀው እኮ አኩቻ
ቢና ይቅርታ ሊያስጠይቁ ነው። ማርያምን ማን ይቅርታ እንደሆነ ለምደና ቢና ሳቀች እንጂ አልተናገረች እኮ ሰማው እንጂ ተናገርኩ ወይ ደግሞ ሳቅና ጨዋታ ነው። እንትን አኩ የምር እኔ እርዳታ ዘርፍ ላይ መጫተት ነበረብኝ። ለመሰለ ይሮሰቱ ይሸለሙ እያልኩኝ በጣም ብዙ ብር አውጥቻለሁ። 5000 ብር ለአንድ ሮስ ግን ትሸልም ነበር እንዴ? ሪል ነው እንዴ እሱ ነገር? አይዞህ አሁን እኮ ከአቆመ ነው። አሁን እንጀምራለን ደግሞ ዘቢ ቢኒ ቻፖንሰቱ ዛን ገዝዛችሁ 9 አመት ተሻሏል። አንተን እኮ ነው 5000 እኮ አይደለም ቢኒ የኔ 2500 2000 ለአንድ ሮስት የጾም ሮስት ከሆነ 2500 የፍስክ 3000 ነገር እንደዛ ነገር ነው። አረ 5000 ብር ማለት ነው የኔ ግን ካሜራ ምናምን ኦኬ ለነገር አይ በዛው ብቆይ ዳኒ ሾርት በዛው ብቆይ ሾርት እና ዳርም ትጀምሪ ነበር። ግን ቢና ስንት ጊዜ ሆነኝ እሱን ኮንቴንት ከሰራሁት ግን አሪፍ ኮንቴንት ነበር። ጌታን አሪፍ ነው። አዎ 1 ሚሊዮን እኮ የፈጠነ ነበር የገባሁት። ከዛ የሆነ ጊዜ በኋላ ጠፍቶ ከች ሲል የተቀዛቀስኩት እንጂ አሪፍ እኮ አካሄድ ነበር የኔ በጣም እኔ አኩቻ ምናምን እኮ አንድ ላይ የሚቀወጥ ነው ነገር። አንድ ሰሞን ይወጣል። አንድ ሰሞን በጣም ብዙ ቲክቶከር በቪዲዮ እንደጀመረ ታውቃለህ ቢኒ? አሁን በደንብ ስም ያላቸው የሆኑ ልጆች አሉ በኔ ቪዲዮ የጀመሩ ማለት ነው። በኔ ሳውንድ አኩቻሪ ምናምን ብለው ሰርተው ጀምረው በጣም ብዙ እንዴ አንተ ራሱ እንትና እኮ ከማጠብ የተነሳ የለበሰው አይታይም ይሉላል። ዳኒ የአንተም ቪዲዮዎች መሰራቸው ስራዎች ደስ ይሉኛል። አንድ የሚያጉን ሀሳቦችን ታነሳለህ። የምታነሳው ግን ሳልሙና ማለት ነው። አይ ዳኒፓ ባለፈው ነግሬሻለሁ። እኛ ብቻችንን ስንሆን ነው የምንደናነቀው። ሪያሊቲ ታፕታፕ ሼር ግን ሰው ፊትም አንዳንዴ መነጋገርም አለብን። ዳኒ በነገራችን ላይ መዝናኛው ዘርፍ ላይ ሮስት የሚባለውን ጨዋታ ይዘ የመጣ ፈርስት አንደኛ ፍጨት ምንድነው? ፍጨት እርጉዝ ሴት ያሳልፋል። ፍጨት እንዲገጥም ትፈልጋለህ? እንግዲያውስ አፍ ውስጥ በረዶ አድርገህበት ተኛበት። ሲበርዳችሁ ይጠጋጋሉ። እኔማ ቪዲዮ ይሄ ቪዲዮ ሊገድ ተደረገ ከተለቀቀ ማርያምን ነገ ይቅርታ ጠይቃለህ። ምንድነው ያለው? ይደረግበት ብቻ ቆይታ ይዋል። እኔ እዚህ ደግሜ እኔ ልፈውድ እንዴ ምን ብሎ ማለት ነው የሚል አካውንት ይጽፍልሃል። ኮመንት አንተ ጋር መቶ ሲኬድ አንተ ሄደህ ጻፍለት። አረቀስኩኝ እኔ እዚህ ብቻዬን ለቢኒ ጻፍላት በእናትህ የአስበዋል። በአፍ ቢሆን ከባድ ነበረ። ኧረ በጣም ባሩ ሻምብሊ እሺ ጃኒ ምንድን ነው አንተ ጋር የጻፈው? ኧረ ያኛ ጋር መታም ብሎ የመቀመጫ ስንጀምር እንጠራለን አሉት ይልላል። ወይኔ ይኸው ቢኒ ተናገረኝ። እራቴንም እንዳልበላ አረከኝ። ታፕታፕ ሼር አድርጉ ጋይስ። የጀበና ቲክቶክ አድርጉ የሚገባው ጥቁሩ ልጅ ጆሮ ትልቁ ሆነ ልጅ ያታውቀው ጥቁሩ አፈቀርኩ ምናምን ብለው የሆነ ጊዜ የሚላላሱት እንዴ እሱ ልጅ የት ሄደ? አለች ዩቲዩብ ላይ ጫካ ግዳጅ ገብታለች። አሁን የሚጽፍልን ስማዚጋ አንካ እኮ የጳውሎስና የሜላት
ደራሲው ይርዳው ነው። ማይገባኝስ ነገር እንደዚህ አይነት ኮመንት በጣም በእናትህ ደስ አለኝ። ሜላት ልጨብጠው አልቻለችም ነበር። በስልክ አጣለላት። በዚህ ዘመን እኔ ቲክቶክ ላይ የለፈሁት ለዚህ ነበር። በዚህ ዘመን እንደ አዶን አይነት ቲክቶከር ማየት በቃ ምን ብሞትም አይቆጨኝም። አራ ማለት ዳኒ ዘርፉ ላይ የለፋነው አኩቻ ግን ይደብራል። የምታራምደው ምን ይደብራል። አኩቻ ዳኒ ሲመጣ ነበር የለፋነው አይደል እንዴ ዳኒ? ጳውሎስን ሰላም ላለ ማለት በግራ በኩል ተደብቃለህ ጋር ባሬ ነው። በጣም ነው የሚመቸኝ እኔ አዶናይ ቢኒ ማርያምን አይ በጣም ነው የሚመቸኝ ማርያምን ቢኒ ፋውል እየመሰላት አረው ጠዋት እንገናኛለን ነው ይደርሰዋል።